አንድ ሰው ሙላቃ ለሀገር ይበቃ ይባላል። ለምን መሰላችሁ? አንድ ሰው ሲያጠፋ በአረቡ ዓለም ስንኖር እንደ ሰራተኛ ሆነን ስንኖር አንድ ሰው ታጠፋ ሁላችንም አብረን ነው የሚጨፈልቁ። ይሄ የታወቀ ነገር ነው። ስለዚህ በየሰው ቤት የምንሰራ ሰዎች የምትሰሩት ስራ ሶሻል ሚዲያ ላይ የምትለቁትን አለቃቀቅና ስርዓት እወቁበት። የቲክቶክ ራሱ የራሱ ህግ አለው። የምትተላለፉት ምን እንደምትሰሩ ምን እንደማትሰሩ ራሱ እኮ ይናገራል። ግን ማንም ይሄን ሊያገናዝብ አልቻለም። አንድ ነገር እኔ ልንገራችሁ። የሆነች ልጅ ፍቅረኛዋን ስታወራ ቪዲዮ የአረቢቱ ላይ ታሳያለሽ ማለት ነው። ያን ቪዲዮ ወደዛ ወደዚህ ስትሄድ አቶ ልጅ ለካ ፎቶ እያነሳ ያስቀምጥላችኋል። መቼም የተረገሙ ሴት አይተው የማያልፈው ነገር እንዲሁ ለምንድን ነው ያቺ ልጅና ያ ልጅ ይጣላሉ። በሴትዮዋ ስልክ ለዚህ ለፍቅር ተብዬው ተደውሏል። አይ ፍቅር ተዛ እናት የልጅቱ ጋር የተጣሉ ጊዜ ያነሳላችሁና እንዴት ሰው እንዴት አሳልፎ ይሰጣል? ይምሯታል ብለህ ታስባለህ? አንስቶ ያንን የልጅ ፎቶ ላክ ተነጸጉሯ ተነምኗ አንዴ የሾርት ለብሳ አንዴ የምን ለብሳ ቤት ውስጥ ስትሄድ እንደዚህ ፓካውት ለብሳ ምናምን ስትሄድ ነው ያነሳው። ያን ፎቶ እየተሰታረገ የኔ እናት ሴትዮይቱ ይደርሳታል ያ ፎቶ ማለት ነው። ሴትዮይቱ የደረሳት ጊዜ እናቴ ያችን ልጅ ይዙላችሁና ወንድሞቿ ባኒ ዋላ አይደለ ይሄ ሻወር የሚወስዱበት እሱ ነው የፈላው ሀጢቅ ያደርጉና ያችን ልጅ እዛው ውስጥ ዘፍዘፍ ሽንት የቆለፍ እንደ ዶሮ ሰውነቷ ሁሉ ሙሽልቅልቅ ብሎ አውጥተው በጠራራ ፀሐይ ውርውር ያችን ልጅ ማለት ነው። ልንገራችሁ ግን በየቤቱ ጉድ ያለ። እኔማ እንደዚህ አይነት ነገር ራሱ መውራቱ ራሱ ነው የሚሰቀጥጠኝ። እኔ ያቁብኝ እነሱ እኮ የራሳቸው ዜጋ መንግስታቸውን ለማውራት እኮ በሹክሹክታ ተብለው እኮ ነው የሚያወሩት። የኛ ደግሞ ዲያፋራችሁ አቀናብረው ሳም እንደ ውሻ ይሳማቸው። ኧረ እንደው ተግንዲ ጋር ተጣብቃችሁ ቅሩ፣ ተጠንቀቁ። ሌላውንም አታስፈጁ፣ ሌላውንም አታስጨርሱ። የሆነ ጥፋት ታጠፉ። እኔ በየቦታው ማለት ነው በፊትም ሌላ ቦታም ስሰራ እዚህም ፊታቸው ነው የሚቀይረው። በተለይ ጭፈራችሁን ወደ ሌላ ነገር የምትቀይሩ ሰዎች እባካችሁ። ሌላ ሰው አለ ኮሜንት ራሱ ሲጻፍላቸው ምንድን ነው የሚሰድቡ ስድብ እናትን ትልበላት እንትና። ኧረ ወንዱ እኮ ደህና ሆነው ወረቢ ወንዶቹ ደህና ናቸው። ሴት እኮ እንደው አግሉ የለም በቃ አግል የሚባል የለንም ማለት ነው። ምንም ማሰብ አቅቶናል። ስለዚህ በራሳችሁ ጊዜ ዘብጥ እያወርዳችሁ ዋጋ ተምትከፍሉ አንድ ጊዜ ተተወረወርሽ እዚህ ሀገር በየት እንደወደሽ እንኳን ታቂ መጅነነሽ ነው የምትቀሪው። ለራሳችሁ ስትሉ ዋጋችሁን የእናንተ ዋጋ ከፍ እንዲል ተፈለጋችሁ ታካብራችሁ ኑሩ። ስርዓት ያዙ፣ ስሩ። ተሰራችሁ ደግሞ የሆነ ነገር ሰርታችሁ አይዲያን ለማንጣት የሰው ልጅ ክብሩን ዝቅ አድርጎ አይደለም፣ ክብሩን ጠብቁ። የፈለገ ተአምር ቢሆን ክብርን መልቀቅ የለበትም ማንም ሰው፣ ወንድም ይሁን ሴት ማለት ነው። ተነ ክብሩ ነው መስራት ያለበት መኖር ያለበት። መሞት አይቀር፣ ሞት አንዴ ነው፣ መኖርም አንዴ ነው። አለቀ። እንዲያው ሞትማ እስከ ዘላለም እኮ ነው። ሞት ላይ ቀርልን ለዚች አንድ ጊዜ ለምትኖር ህይወት ለምንድን ነው ሰው ተክብሩ ዝቅ የሚለው? ያንንም ሴት ልጅ ሆናችሁ። ስለዚህ ለራሳችሁ ዋጋ ስትሉ፣ ለራሳችሁ ህይወት ስትሉ ዋጋ ስጡ። ተዛሳ አሳልፈው ሰጡን። የኛ እልቅ በሰው ቤት ምንም ነገር ሳያውቁ የሚኖሩ እህቶቻችንን እንዳናስበላቸው። አረ ለራሳችሁ ገደል ግቡ፣ ለራሳችሁ አታስቡ። ለማንኛውም እህቴ ልክ ነሽ። እኔ ምን እንደምን ታውቃላችሁ? ስጠየቅ እኔ አላውቃትም። ኢትዮጵያ እኮ ብዙ ቋንቋ ነው ያለው። ይሄን አላውቀውም ቋንቋ ነው የምለው። ስጠየቅ አምጥተው ፎቶ ያሳዩኛል ወረቤ። ስለዚህ ተጠንቀቁ።